አብዛኞቻችሁ ደግሞ እየወቀሳችሁኝ ያላችሁት በጣም በሚገርም ሁኔታ ሴቶች ናችሁ። ምን ሆናችሁ ነው አልገባኝም። ማለት ሞር ብዙን ፐርሰንት የሚወስደው 70% ምናምን እና ከዛ በላይ የሚወስደው ሴቶች ናችሁ እና ሴቶች ናችሁ እኔን እየወቀሳችሁ ያላችሁት። ይሄ ነገር እናንተ ላይ ተፈጥሮ ቢሆንስ? ነግበኔ እኮ የሚባል ነገር አለ። የሆነ እንደዚህ ጣታችሁን አንድ ሰው ላይ እንደዚህ ስትቀስሩ ይሄ ነገር ነገ እኔ ላይ ቢደርስስ ምንድነው የሚፈጠረው? ነገ እኔ ምንድነው ማረገው? እኔ ህይወት ላይ ይሄ ነገር ቢደገም ምንድነው የሚሰማኝ ብላችሁ ለማለት ሞክሩ። ሰው ላይ አትፍረዱ። የምሬ ነው የምላችሁና ይሄ ነገር ነው ደግሞ በጣም ሊያስገርመኝ የቻለው ሴቶች መሆናችሁ በጣም አስገርሞኛልና እንዴት ይሄን ነገር መረዳት ያቀታችኋል? ማለት ስነ ስርዓት አለው ይሄ ነገር እናንተ ህይወት ውስጥ ተፈጥሮ ቢሆን አብን አድርጎ ቢሆን እንዴት ታልፉት ነበረ? እንዴትስ ነው ይሄን ነገር አምናችሁ መቀበል የምትችሉት? በጣም ብዙ ጊዜ ይሄንን እንደዚህ አይነት ነገሮችን ለማስተናገድ ሞክሬያለሁ፣ ተገድጃለሁ ምናምን። ይሄንኛውን ግን ማለፍ በጣም ከበደኝ። ምክንያቱም የነበርኩበት ሁኔታ ራሱ ይሄንን ነገር ተቀብዬ ሴት ልጅ ናት ማንንም የላትም ባሉኝ ፊት እግዚአብሔር በክብር የሚያቆመኝ ጊዜ ደርሷል። በጣም ብዙ ያለቀስኩባቸውና ራሴን የጠላውባቸው ቀናቶች አሉ። የምወዳቸውና ብዙ ፍቅር የሰጧቸው ሰዎች እኔ ይበልጡን ሰው በሚያስፈልገኝ ሰዓት ከህይወቴ ወጡ። ፈጣሪ ግን እንደ ሰው ጉዳቴን አይቶ ዝም አይልም። እነርሱ ኑሮ ከሰጡኝ ደስታ በላይ እሱ ይሰጠኛል። የዘገየ የመሰለን የኛ ሰዓት እንጂ የፈጣሪ አይደለም። ፈጣሪ ሁሉንም ነገር ውብ አድርጎ እያዘጋጀልን ነው። በቅርብ ቀን